በአዲስ ነገር መጥታለች። ዛሬ ኢትዮጵያ ላይ ሸር አድርጋለች። ሀብንም ሸር አድርገዋል። ኧረ ይመችሽ የምር ፋፍ እንድቀያች እንደዚህ ጥላት ትሽንርር አድርጋቸው የማለቃቀስ ነው የምር የእኛ ጀግና ሴት ማለት ነው የውባ ንግስት። ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናቸው? ሰላም ናቸው? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም እዝነት አይለያችሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እያደረጋችሁ ለምታበረታችሁ ከልብ ነው የማመሰግነው። ክበሩልኝ። አላህ ወጥቶ መቅረት ይጠብቀን። የድንገት አደጋን የያዝልን እናት ሀገራችንን ሰላም ያደርግልን። ዛሬ ቅመምዬ ሸር አድርጋለች። እኔ የደሃ ልጅ ነኝ ብላ ማለት ነው። የደሃ ልጅ በመሆኔ ደግሞ አላፍርበትም ብላለች። እና የእኛ ጀግና ሴት ሀይሚዬ ትለያለሽ። የኛ አስተዋይ ሰው ያለፈበትን መርሳት የለበትም። አሁን ያለበትን ሁኔታ ሳይሆን ስንት መንገድ ስንት ነገር ውጣ ውረድ አልፎ የመጣ ሰው አንዳንድ ጊዜ እንደዚህ ነኝ ብሎ የሚያወራ ሰው አለና ሀይሚዬ ትለያለች። እና ሁላችንም የደሃ ልጅ ነን፣ ግን ያው ቤተሰብ እናሳልፋለን ብለን ስደት ነን ብዙዎቻችን ደግሞ እንደዚህ ሀገራችን ላይ ራሳችንን ትለን ፏፈሽ እያልን በራሳችን ህይወት የራሳችንን ህይወት እየኖር የሚኖር አለና የሁሉም እድል ከፍ ዝቅ ያለ ነው። አልሐምዱሊላህ አለኩል ያህል እና ቅመምዬ የደሃ ልጅ በመሆን ያላፍርም ብላለች። እንግዲህ የመልስ ምት ነው ለአንዳንድ ሰዎች ማለት ነው። ዝም ብላችሁ ሌላ ነገር ውስጥ እየገባችሁ ሌላ ነገር የምታወሩ አላህ ልቦና ይስጣችሁ። መቼም ቢሆን ሀይሚዬና ብርኬ አንድ ናቸው። ኢንሻአላህ መቼም አይለያዩ። ፈጣሪ አላህ ያጣመረውም ማንም አይለያየውም የምር እና ብዙ ነገር ፈተና አልፈው ነው እዚህ የደረሱት። እውነተኛ ፍቅር ማስመሰል የሌለው ፍቅር ማለት የጨረቃዎች ነው የምር። ሌላውን ፍቅር ተውት እና የእሳቸውን እያሰብንኛ ሰው መቅረብ ራሱ ፈርተናል የምር። እና በጣም ነው የምንወዳቸው ሀይሚዬና ብርኬ። መቼም ቢሆን አትለያዩም ኢንሻአላህ። ፈጣሪ በሳቅ በደስታ እዛው ድረስ እና እዩብ የተባለችውን ልጅም በጥባጭ ማለት ነው አላማ ጠፍቶት የሰው አላማ የሰው ለማጥፋት የተነሳችውን አላህ ፈጣሪ ልቦና ሰጥቷት ከሷ ጭንቀት የምንወጣበት እና መቼም ቢሆን ብርኬ ያንቺ አይሆንም እናትዬ። ከህልምሽ ትንሽ ውጭና የራስሽን ህይወት ኑሪ። መቼም ቢሆን ሀይሚዬና ብርኬ አይለያዩም ኢንሻአላህ። በቅርቡ ደግሞ ከዚህ ሁሉ ጭንቀት ወጥተን ፏፈሽ እያለ ፍንድቅድቅ ብላ ከዚህ በላይ ስቃ ፏፈሽ እያለ የቡባዋ ዝግ ማለት ነው የኛ የሳቃችን ምንጭ ቅመምዬ ፏፈሽ እያለ በሳቅ እንደምትመጣልን ተስፋ አለን። ሁሉ ነገር አልጎ ብርኬና ሀይሚዬ ነፃ ወጥቶ ብርኬን ማለት ነው ኢንሻአላህ። ልጁ የብርኬ አይደለም 100% ቢሆን ራሱ እንደዚህ ራስ የሚያስጨንቅ ነገር አይደለም። ኖርማል ነው ከአሁን በፊት የሆነ ነገር ስለሆነ እና ቅመምዬ ራስሽን ጠብቂ የኔ እናት። ሁልጊዜ እንደዚህ በሳቅ ተጋፈጪ ከብርኬ ጎን ሆነሽ ማለት ነው። ጠንካራ ሆነሽ ጥንካሬሽን አሳይ። በተለይ ካሜራ ላይ መጥተሽ እንዳታለቅሽብኝ ብሏታል ብርኬም ማለት ነው። ቅመምዬ ከዚህ በላይ ጀግንነትሽን ማሳየት አለብሽ ለጥላቶችሽ ማለት ነው። ጀግና ሆነሽ ሳቅ ፈቃ ደመቅ እያልሽ ስቀሽ ማለት ነው። ምንም ቢከፋሽ አይዶን ነው ሊከብድሽ ይችላል፣ ግን ያው በቃ ካሜራ ላይ በተለይ አታሳውቂ። ብዙ ጠላት አለ ያንቺን ደስታ የማይፈልግ ማለት ነው። ብቻ ፈጣሪ አላህ ክፋችሁን በሩቅ ኢንሻአላህ ከሴረኛ ከምቀኛ ይጠብቃችሁ። ጨረቃዎቻችን እንወዳችኋለን። በጣም ነው የምንሳሳላችሁ። የሳቃችን ምንጮች፣ የስደት መዝናኛችን ማለት ነው። የምር ፈጣሪ አላህ ክፉን ነገር ያርቅላችሁ ያርቅልን። እና ውድ ቤተሰቦቼ ጨረቃ ፋሚሊ እኔንም ሰብስክራይብ አድርጉ፣ ላይክ ማድረጉ በቅንነት ማለት ነው። ቅን ሰዎች ቅን ልቦች ብቻ ማለት ነው። እና መቼም ቢሆን ሀይሚዬና ብርኬ ጉዞ ወደፊት እየገሰገሱ ነው። ወደ 400 ብርኬም ቅመምዬም ወደ 350 የኛ ጀግና የሚዲያው መሪ ማለት ነው። እና ብቻ ትለያላችሁ። ፈጣሪ አላህ ከክፉ ነገር ይጠብቀን ይጠብቃችሁ። ውድ ቤተሰቦቼ ወዳችኋለሁኝ። ለቤት አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ይቀላቀሉ። ከምንም የጸዳነን እኛ ፏፈሽ ነው። በጨረቃዎች ምንም ነገር አናቅም ማለት ነው ኢንሻአላህ። እና አላህ ሀገራችንን ሰላም ያደርግልን፣ ወጥቶ ከመቅረትም ከክፉ ነገር ይጠብቀን። የድንገት አደጋን ፈጣሪ አላህ ያረቅልን። እና ሌላው ነገር ሰላም ነው። ሰላምን የሚነሳ ነገር አላህ የያዝልን የምር ሰላም ከሆኑ ሁሉም ነገር ይደረሳል። በትዕግስት በሶብር ማለት ነው። ውድ ቤተሰቦቼ የማያልፍ ነገር የማይደረስ ነገር የለም። የማይመለስ ጊዜ እንጂ የማያልፍ ነገር የለም።
አብሽሩ። ብዙ በጭንቀት ውስጥ ያላችሁ እህት ወንድሞቼ፣ ቤተሰቦቼ አላህ ከጭንቅ ያውጣን። ሁላችንንም በዱዓ በጸሎት እንበርታ። ከምንም በላይ ወደ አላህ እንጠጋ። ደግሞ ስደት ምቀኝነትን አላህ የያዝልን፣ ከቀልባችን ያውጣልን። የምር ለማንም ቢሆን ጥሩ እናስብ ብላችኋለሁ። ቤተሰቦች እወዳችኋለሁ። የአማኒላ በድጋሚ እስከምንገናኝ ወሰላሙ አለይኩም ወረህመቱላህ።